እንግዲህ ዛሬ እመቤታችንን ሁላችንም በቤታችን ገብታ እንድትባርከን እየጠየቅናት ነው። እመቤታችን በእያንዳንዳችን ጎጆ ጓዳ ስትገባ የጎደለ ይሞላል። የጎደለ ይሞላል ነው። የጎደለ ይሞላል ነው። የታመመ ይፈወሳል። አዎ በረከት ያጣ በረከት የሌለው እመቤታችን ለእኛ ለኢትዮጵያውያን በረከታችን ናት። ትግባልን በቤታችን። አሜን። የእግዚአብሔር በረከት ባለጸጋ ታደርጋለች ይላል። እስቲ በሉት የእግዚአብሔር በረከት በሉ ሁላችሁም። የእግዚአብሔር በረከት ባለጸጋ ታደርጋለች። ዛሬ መቼም በዚህ ቀን መባረክ የማይፈልግ አይደል? ሁላችንም መባረክ እንፈልጋለን። በረከት በአንድ ነገር ብቻ የሚወሰን አይደለም። በአንድ ነገር አንወስነው። በሚታየው ገንዘብ ልክ ብቻ አይደለም የምንመጥነው። የጤና በረከት በቤታችን እንዲገባ እንፈልጋለን። አንፈልግም? የተስፋ መቁረጥ ስሜት ከቤታችን ወጥቶ ማለት ነው። እግዚአብሔር ያለቀንና የተቆረጠን ተስፋ ይቀጥላል። የወጣቱ ተስፋ ማን ነው? ኧረ የወጣቱ ተስፋ ማን ነው? የእናቶች ተስፋ ማን ነው? የኢትዮጵያ ተስፋ ማን ነው? የቤተ ክርስቲያን ተስፋ ማን ነው? ምዕመናን ተስፋ አትቁረጡ። በማንኛውም ነገር አንተን ተስፋ የሚያደርጉ አያፍሩም ነው የሚለው። ዛሬ በሁሉ ነገር መንገዳችን በረከት እንዲሆን ማንን ልንለምን ወጣ? ይሄ
የምንናፍቀው በረከት ደግሞ በረከት በጻድቃን ራስ ላይ ነውና ዛሬ እመቤታችን በእያንዳንዳችን ቤት ገብታ በበረከት ሕይወታችንን ሙሉ እንድታደርገን ልንለምናት ይገባል። ተስፋ እንዳይቆርጥ ጠንካራ የሆነ የጽናት ልብ እንድትሰጠን ልንለምናት ይገባል። ቃል ኪዳኗ በቃል ኪዳኗ ሕይወታችንን መጎብኘት ትችላለች። ምመና ዛሬ ማለበት ነው። ዛሬ ማለበት ነው። እንግዲህ በእመቤታችን በድንግል ማርያም ልደት ባዶ እጁን የሚመጣ ካለ ይሄ ትዝት እውነቴን ነው የምላችሁ። ዛሬ በቤቶቻችን በእያንዳንዱ ቤት አነሰን በዛም ልደቱን እናያከብራለን አለ። አንደኛ እመቤታችንን ወደ ሕይወታችን እየጋበዝናት ነው፣ ለስሟ መታሰቢያ እንዲሆን። እዚህ ግቢ ውስጥ ያለው በስሟ በተዘጋጀው ቤተ መቅደስ ውስጥ ባለው ማንኛውም እንቅስቃሴ የልማት እንቅስቃሴ ውስጥ አሻራችንን ለማስቀመጥ ዛሬ ቀኑ የተመቻቸ ነው። በዚህ ምቹ በሆነ ጊዜ ደግሞ ምቹ የሆነ ስራ መስራት ካልቻል ትዝብት ነው የሚሆነው። ምዕመናን ወጣትነታችን እንዲባረክ፣ ድርጅቶቻችን እንዲባረኩ፣ ልጆቻችን በበረከት እንዲያድጉ በእመቤታችን በልደት ቀን የፍቅራችንን መግለጫ እመቤታችን እንኳን ተወለድሽልን አንላትም? እስቲ በለውጣችሁ እንኳን ተወለድሽልን በሉ። እስቲ እኔ የምትሉ ከፍ አድርጉ። እንኳን ተወለድሽልን በላ ከፍ አድርጉ። ተለክቶቻችሁን ይህ በዓል የሁሉም በዓል ነው። አታርጉት። ይህ የሁሉም በዓል ነው። የካህናት በዓል ነው። የሊቃውንቱ በዓል ነው። ሁሉም እንኳን ተወለድሽልኝ ብሎ እዚህ እንዲወጣ እፈልጋለሁ። እኔ በማለት በመብዛትና በማነስ አላምንም። ስለቶቻችሁንም አታውዱት። ስለቶቻችሁንም ሁሉ እንናገራለን በዚህ ተያያዥ አድርገን። ነገር ግን ዋናው የዛሬው ቀን መባችን ለእመቤታችን የፍቅር መግለጫ ከሊቃውንቱ ጀምሮ